በዛሬው ቪዲዮ ደግሞ የምናየው ስለ ፖፖ ላይቭ ፊቸር ወይም ገጽታዎች ምን ይመስላሉ የሚሆነው ነው። አሁን ወደ ቪዲዮ እንሄዳለን። ግን በመጀመሪያ ቪዲዮን ከመጀመራችን በፊት ሰብስክራይብ እና ላይክ ማድረግ እንዳይረሳ። አሁን ወደ ቪዲዮ። እሺ አፕሊኬሽኑን አሁን እንከፍታለን። ቀጥታ አፕሊኬሽኑን ስከፍት እንደዚህ ይመጣልና እንደምታዩት እዚህ ጋር ከታች 5 አይከኖች አሉት፣ እንዲሁም ከላይ እንደዚሁ 5 አይከኖች አሉት። እንደምታያቸው እዚህ አካባቢ ያው ፎሎ፣ ኤክስፕሎር፣ ኒው፣ ፒኬ፣ ኒርባይ የሚላል፣ እንዲሁም እዚህ ጋር ላይቭ አለ፣ እዚህ ኩባያ ምልክት መስራል፣ ፓርቲ የምንለው እዚህ ጋር የተለያዩ ቪዲዮዎች ምናምን የሚፖስተቱበት የምናይበት ሜሴጅ፣ እንዲሁም እዚህ ጋር የመጨረሻው ሴቲንግ አለ። እዚህ ከዛም ወደ ላይቭ ፓርቲ ስንመለስ እንደዚህ ይሄን ይመስላል። ላይቭ ፓርቲው እንደምታዩት እንደዚህ ይመስላል። ያው እዚህ ጋር አሁን በላይቭ ላይ ያሉ ሰዎች ናቸው። እንደምታዩት እዚህ ጋር ምዝገባና ስልጠና ላይ ንጉቡ ይላል። የተለያዩ አሉ። ለምሳሌ አሁን እዚህ ቤት ብንገባ እንደምታዩት እያስተማረች ነው የምትገኘው። እንደምታዩት እዚህ ጋር እያስተማረች ነው የምትገኘው። ያው እዚህ ጋር ላይክ ቦክስ ምንራል። ይሄ ማለት ፎሎ እዚህ ሆስቱ የሚያስቀምጠው ሲሆን ተሻምተን የምንወስደው ነው ማለት። ለምሳሌ እዚህ ጋር 150 ኮይን ያስቀምጠው ማለት ለ15 ሰዎች እንዲዳረስ፣ ይሄ ማለት 10 ይደርሳል ማለት ነው ለእያንዳንዱ ማለት ነው። ይሄንን እንደምታዩት 9 ደቂቃ 8 ደቂቃ አሁን ይሄን ለማግኘት እዚህ ጋር እንደምታዩት ፎሎ ዘ ሆስት ይላል። ፎሎ ስናደርግ ብቻ ነው ይሄን 10 ኮይን እንወስደው የምንችለው። አሁን ፎሎ ካላደረግን እሺ ያለንም ማለት ነው። እንደምታዩት እኔ mesela ፎሎ ለማድረግ ደግሞ እዚህ ጋር እንደምታዩት ሰማያዊ ምልክት አለች። እሷን ስንነካ ፎሎ እናደርግን ማለት ነው። ይሄም ጥቅሙ ምንድነው? እነሱ ላይ በሚገቡበት ጊዜ ለኛ ኖቲፊኬሽን ደርሰንና እነሱን በቀላሉ ፎሎ ያደረግናቸው ሰዎች እንድናገኝ ያስችለናል ማለት ነው። ልክ እንዳሁን ነው የገባው አይነት ሜሴጅ ማለት ነው። ይሄን ካየን በኋላ እዚህ ጋር የተለያዩ ለምሳሌ አንዱ ጋር 73 ሰዎች አሉት እሷ ቤት። እዚህ ጋር ብንገባ ደግሞ የተለያዩ ማን እንዳለ ጭራሽ በፕሮፋይል ገብተን ማወቅ እንችላለን ማለት ነው። እዚህ ጋር ደግሞ ኦል የሚላል። ይሄ ማለት ከፕላትፎርም ጠቅላላ ከሚመጡ ሜሴጆች ጭምር እዚህ ጋር እናገኛቸው። ሩም ስንል ደግሞ እዚህ ቤት ውስጥ ብቻ ለሚደረጉ ለእያንዳንዱ ነገሮች ምን ሜሴጅ የሚመጣበት እዚህ ጋር ቻት ደግሞ እንደዚህ ጻፍ ምናምን እዚህ ጋር ይመጣል ማለት ነው። አሁን ኦል ሜሴጅ ለመጻፍ ስፈልግ ደግሞ እዚህ ጋር ገብተን የፈለግነው ለምሳሌ ሃይቴር ብንል የሆነ አድርገን ብንጽፍ እንደምታዩት እዚህ ጋር ሃይቴር ብሎ ሜሴጅ መጻፍ እንችላለን ማለት ነው። እዚህ ጋር ደግሞ ትሬዠር ቡክስ ይባላል። ትሬዠር ቡክስ የምንለው ደግሞ ኮይን ፍሪ የሚሰጠን ነው። ፕላትፎርሙ ራሱ ኮይን ፍሪ ይሰጠናል ማለት ነው። ይሄንን በዚህ ማየት እንችላለን። 400 ኮይን የሚሰጠን 10 ጊዜ እቺ እንደምታዩ ወደ ኋላ የሚቆጥረው 00 ሲል ሪዋርድ ሪሲቭ በሉ ይለናል እንለዋለን። ከዛ 40 ኮይን ይሰጠናል ማለት ነው። እሺ ቀጣይ ደግሞ የምናየው ምንድነው? እዚህ ጋር እንደምታዩ የማይክ ምልክት ይሄ ማለት ደግሞ ልክ እንደነዚህ ሰዎች አሁን ለምሳሌ እዚህ ጋር ለምሳሌ እንደምታዩት እያወራ ያለ ሰው አለ። ተጨማሪ ሰጣን ያው እንደምታዩ ልክ እንደዚህ ገብተን ለማዋሰብ ፈልግ እናወራለን ማለት ነው። ይሄን ይመስላል። ከዛ ድምጽ ኦፍ ለማድረግ ሳውንድ ኦፍ የሚለውን እናደርጋለን። እንዲሁም እዚህ ጋር 3 ሰረዝ ስንገባ ደግሞ የተለያዩ ነገሮች አሉ። ለምሳሌ ሪዋርድ ላይ ገብተን የተለያዩ ሪዋርዶችን መውሰድ እንችላለን። እዚህ ጋር የተለያዩ ነገሮች አሉ ማለት ነው። አሁን ጋር ደግሞ እቺ ደግሞ የጊፍት ሳጥን ናት። እቺ የጊፍት ሳጥን እንደዚህ እንከፍታት ጊፍት ላይክ ቴስት ፋን ክለብስ ከስተም ይላል። ለምሳሌ ጊፍት ስንል የተለያዩ ጊፍቶች ነው መስጠት ከ500 ጀምሮ መስጠት የሚቻለው ከዛ በላይ እስከ ሚሊዮን ምናምን አለ ድረስ ማለት ነው። ይሄ መሰል ላይክ ጊፍት ምናምን ሰጥ እዚህ ጋር ላይክ ላይ ግን እናንሸወድ ይሄ ይለያል። ከጊፍት የሚለየው ይሄ ደግሞ ምንድነው? ይሄ ጨዋታ ነው፣ ጌም ነው። እንዴት ነው ማለት ጌም ማለት ጋምብል ይባላል። ይሄ አሁን የሷን ፕሮፋይል እንደዚህ ነክቼ ጊፍትስ ብዬ ላይክ ያደርጌ እንደዚህ ባለመቶ ላይ በፈለኩት ብነካ የመቶ ወይ ወልዶ ሊን ይመጣ ይችላል ጨምሮ 300 አለበለዚያ ደግሞ
በዛው ይቀር ይችላል ማለት ነው። ስለዚህ ይሄንን አምነን ነው እዚህ ጋር የምንጫወተው። ሰው ጊፍት ጋር ለሰው ጋር ስንላለ ከዚህ ጋር መሆን የለበትም። አለዚህ ይሄ ምክንያቱም ጊፍት እየሰጠን አይደል። ጊፍት ምናምን ስንሰጥ እዚህ ጋር ነው ግዴታ መሆን ያለበት። ስለዚህ ይሄን ጥንቃቄ እንድታደርጉ ነው። ቴስት የምንለው የተለያዩ ደግሞ ቴስት ማለት እዚህ ለምሳሌ እንደዚህ ነፍላግ አይነት የሆነ ስሜት እንደሚገልጽ አይነት ነገር አለ አይደል? እንደሱ አይነት ነገር እዚህ ጋር መስጠት እንችላለን ማለት ነው። እና የምታዩት ሌላው እዚህ ጋር አለ ፋን ክለብስ የምንለው ከፋን ክለቦች ጋር ምን ለዋወጣው ጊፍት ነው። ካስተም ነው። ይሄ ደግሞ ሰዎች የራሳቸውን ፕሮፋይል ምናምን የሚያስገቡበት ነው። እዚህ ጋር ፕላትፎርም ላይ ክፍያ ከፍለው ይሄን ይመስላል እዚህ ጋር ያሉት። እሺ ይሄን ካየን በኋላ አሁን ደግሞ ኤክስፖርተን ይላል። እዚህ ጋር እንደምታዩት ኤክስፕሎረር ላይ ፎሎ ያደረግናቸው ሰዎች ደግሞ ከፈለግን ያው እዚህ ጋር እንደዚህ ማየት እንችላለን። እነዚያ ፎሎ ያደረግናቸው ሰዎች ናቸው። እንደዚህ ለነሱ ብቻ ለይተን ማግኘት እንችላለን ማለት ኤክስፕሎረር ላይ ስንመጣ የተለያዩ ሰዎች እዚህ ላይ ተቀምጠዋል። እዚህ ኒው የምትባል ስንመጣ ደግሞ በአሁኑ ሰዓት አዲስ ማለት ፕላትፎርም ላይ ላይቭ እየወጡ ያሉ እነዚህ ሰዎች ምናምን ያሳየናል ማለት ነው። ከዛ ፒኬ የምንለው አለ። ፒኬ ደግሞ ምንድነው እዚህ ጌም ምናምን ሲጫወቱ ሰዎች እና የምታዩቸው እዚህ ጋር ጌም እየተጫወቱ ያሉ ሰዎች ናቸው። በአሁኑ ሰዓት ስፒክ እንለዋለን እና የምታዩት ጌም እየተጫወቱ ያሉ ሰዎች ናቸው። እነዚህ ጌም ነው የምታዩት እዚህ ጋር ያው 500 እዚህ ጋር ታፕታፕ ማድረግ እንችላለን። ይሄ 500 ለአንድ ለእያንዳንዱ ሰው 500 ይፈቀዳል ማለት ነው። 500 እሱን ከጨረስን 500 ታፕታፕ ማድረግ እንችላለን ማለት ነው። ይሄንን ሰው እንደዚህ ይመስላል ማለት ነው። አሁን ደግሞ ስጨርስ ያው ነው የምታዩት ከዛም ታፕታፕ ማድረግ ትችላላችሁ ማለት ነው። ይሄን ይመስላል። አሁን ፒኬ የምንለው ይሄን ይመስላል ማለት ጌም አይነት ነው። እንደዚህ ጌም የምትጫወቱበት ነው። እሺ ኤክስፕሎር አሁን እዚህ ጋር ከፈለግን ደግሞ ካንትሪ ፖፑላር ማለት እኛ ኢትዮጵያ ውስጥ ነው በእኛ በሞላ ነው ካንትሪ ዝርዝር ውስጥ ያሉትን ሰዎች ነው ብዙ ጊዜ የሚያመጣን። ከፈለግን ሀገር ለመቀየር ለምሳሌ እዚህ ጋር ፊሊፒንስ ምናምን የፈለግነው ለመቀየር እዚህ ጋር ሶስት ሰረዙ ነክተን የተለያዩ እነ ብራዚል እና ፊሊፒንስ ለምሳሌ ፊሊፒንስ እናደርገው ነው ፊሊፒንስን ሳረገው የፊሊፒንስን ሰዎች ያመጣልኛል ማለት ነው። ጠቅላላ እነዚህ የፊሊፒን ሀገር ሰዎች ናቸው። እነሱን ያመጣ ማለት እንደዛ ሀገርም እየቀየረ ማለት ይችላል። ከዛ ለመመለስም ግን ፖፑላር የሚለው ላይ አይተን እንመለሳለን ማለት ነው። ቀጣይ ደግሞ የዚህ የኩባያ ምልክት ነው የምታዩት ነው። የኩባያ ምልክት ነው ፓርቲ የሚያሳይ ነው። ፓርቲ ማለት በአውዲዮ እንዲሁም ከፈለግን በምስል ማቅረብ እንችላለን ማለት ወንበር አለው። እስቲ እዚህ ቤት እንግባ ለምሳሌ እዚህ መያዝ እንችላለን ማለት ነው። እዚህ ጋር ያው እንደዚህ ወንበር እንደዚህ መይዘን ታስካችን መስራት ታስክ መስራት ነው። እዚህ ጋር እንትን ወርቃማዎቹ ወንበሮች ቢጫዎች የሚመስሉት እነዚህ የሴቶች ብቻ መቀመጫ ናቸው። ወንድ እዚህ ጋር ተቀምጦ ታስኩን መስራት አይችልም። እንደውም ቅጣት ይኖረዋል ማለት ነው። ሰው ወንድ የሚቀመጥ እዚህ ጋር ጫማዎቹ ወንበር ከ5 ጀምሮ ነው እስከ 9 ያለው የወንድ መቀመጫ ነው ማለት ነው። ሰው ይሄን ይመስላል። እዚህ ጋር ታስክ ነው የምንሰራው። ጥቅሙ ምንድነው? ታስክ ነው የምንሰራው ማለት አሁን ለምሳሌ ወንድ እዚህ ጋር ሲቀመጥ 200 ኮይን ሰጥቷል። 15 ደቂቃ ሲቀመጥ 200 ኮይን። ይሄ 200 ኮይን ደግሞ ሪዋርድ ላይ ገብቶ ሪሲቭ ይሏል ማለት። ስለዚህ ግዴታ በወንድ ወንበር ተቀምጦ ነው ይሄንን 200 ኮይን ሊያገኝ የሚችለው። እዚህ ጋር ቢጫው ላይ ማለት ወርቃማው ላይ ቢቀመጥ አያገኝም። ሴቶች ብቻ ናቸው እዚህ ጋር ለ2 ሰዓት ተቀምጠው እነሱን ታስካቸው መስራት የሚችሉት ማለት ነው። ሶ ይሄን ፓርቲ ላይ ይሄን ይመስላል ማለት ነው። እና እዚህ ጋር እንደምታዩት ማይካችን ኦን ማድረግ እንችላለን ማለት ነው። እንደምታዩት መንገድ እዚህ ጋር ኦን ማድረግ እንችላለን ማለት ነው። ሶ ይሄን ይመስላል ፓርቲ የምንለው። ፎሎ ካደረግናቸው ደግሞ ፓርቲ ያሉትን ሰዎች እንደዚህ ያመጣልናል ማለት ነው። አሁን እሺ እዚህ ጋር ደግሞ ሶስተኛው አይከን ደግሞ ምንድነው? ቪዲዮ ምናምን ልክ እንደነ ቲክቶክ እንደነ ፌስቡክ አይነት ሁለቱንም አብሮ የሚያስጠቅም። ይሄ ማለት ልክ እንደ ቲክቶክ ፎቶ ብቻ ምናምን ፖስት ይደረግበታል። ከፈለገ ቪዲዮ ደግሞ እዚህ ጋር ቪዲዮ ሚለው ላይ ገብተን እንደዚህ ቪዲዮ ሲለቀቁት ማየት ይችላል። እዚህ ጋር ባይዘው ይሄን ይመስላል ማለት ነው።
እንደዚህ ቪዲዮ ምናምን ማየት ፎሎ ማድረግ እዚህ ካደረግን ደግሞ እንደዚህ የምናገኘው ነው ማለት ነው። ይሄን ይመስላል ማለት ነው። አሁን ሶስተኛው ፓርት ቪዲዮ ለመልቀቅ ከፈለግን ደግሞ እስኪ እንደምታዩት የካሜራ ምልክቷን ነክተን እዚህ ጋር የፈለግነው ነገር ፖስት ማድረግ እንችላለን። ቪዲዮን ከፈለግን እዚህ ጋር አለ እንትን ከጋራሪያችንም እንደዚህ ማንጣን የተለያዩ ነገሮች ተጠቅመን እዚህ ጋር ፖስት ማድረግ እንችላለን ማለት ነው። እሺ ሌላኛው ደግሞ እዚህ ጋር የሜሴጅ ምልክት እዚህ ጋር የተለያዩ ለምሳሌ ኢንካም ማለት አሁን ለምሳሌ ላይቭ ታስካችሁን ፓርቲ ላይ ሰርታችሁ ሲጨርሱ ምናምን እዚህ ጋር 200 ኮይን ጨርሳችኋል ብሎ እዚህ ጋር ሜሴጅ ይልክላችኋል ማለት ነው። እዚህ ጋር ገብታችሁ መቀበል ትችላላችሁ። ለምሳሌ አካውንት እና ሴኩሪቲ ጋር የተያዙ ችግሮችን እዚህ ጋር በዚህ መልኩ ፕላትፎርም ሜሴጅ ይልክላችኋል። እዚህ ደግሞ አዳዲስ ነገሮች ማለት ህጎች ምናምን ሲወጡ ምናምን በዚህ ኦፊሻል አናውንስመንት በሚለው ይለቀቃል ማለት ነው። ፕላትፎርም ይለቃል ማለት ነው። እዚህ ጋር ሜሴጅ ነው በቃ የተለያዩ ሜሴጅ ሰዎች ሃይ ካሉ ምናምን ለምሳሌ አሁን እዚህ ጋር እንደምታዩት ላይ ፓርቲ ያለ ወይ ላይቭ ላይ ያለ ሼር አድርጎኝ ነበር ምናምን ብሎ ይመስላል ማለት ነው። እንደዚህ በቃ ሜሴጅ ያለውን ሰው እዚህ ጋር ገብታችሁ ማግኘት ትችላላችሁ። እዚህ ጋር የመጨረሻው ፓርት ነው። ይሄ ፓርት እንደምታዩት የተለያዩ ነገሮች አሉ። እዚህ ጋር ፍሬንድ አሁን ከላይ ስንጀምር እዚህ ፕሮፋይላችን አለ። እዚህ ጋር የሆነ የምታዩት ስም አለ። አይዲ ነምበራችን እዚህ ጋር አለ። ላይቭ ስትሪም ሌቭላችን ዌልዚ ሌቭላችንን ሁሉ እዚህ ጋር ያሳየናል። ፍሬንድ የሚል አለ፣ ፎሎ አለ፣ ፎሎወርስ አለ፣ ቪዚተር አለ፣ ፍሬንድ ጓደኛ ያደረግናቸው እንዲሁም ፎሎ ያደረግናቸው እዚህ ፎሎ ያደረጉን እንዲሁም ማን ደግሞ ፕሮፋይላችንን ገብቶ እንዳየ ሁላ እዚህ ጋር ማየት እንችላለን ማለት ነው። ከፈለግን ፕሮፋይላችን ኤዲት ለማድረግ ከፈለግን ስሙን ለመቀየር ከፈለግን ፕሮፋይላችን አንዴ ነክተን እንደዚህ ስለ የራስ ምልክቱ ነክተን እንደዚህ መጣና እዚህ ጋር ፎቶ አፕሎድ ማድረግ እንችላለን። የሆነ የምታዩት እዚህ ጋር 1 2 3 4 እስከ 5 ፎቶ አፕሎድ ማድረግ እንችላለን ማለት ነው። ስማችን መቀየር ከፈለግን እንችላለን። ግን እዚህ ጋር የሆነ የምታዩት ጾታ መቀየር አይቻልም። እድሜያችን መቀየር እንችላለን። እንደዚህም ሀገር መቀየር አንችልም። እንዲሁም እዚህ ጋር የተለያዩ ነገሮችን መጻፍ እንችላለን ማለት ነው። እኛ እንዲገልጽ ማለት መጻፍ ዲስክሪፕሽን ነገር ነው። እሱ መጻፍ እንችላለን። ሶ ፕሮፋይላችን በዚህ አይነት መንገድ እንትን ማድረግ እንችላለን ማለት ነው። እዚህ ጋር እንደተጨማሪ ታጎችን ምናምን መጨመር እንችላለን ማለት ነው። ሶ እዚህ ጋር እንደምታዩት ዌልዚ ሌቭላችን እንዲሁም ላይቭ ስትሪም ሌቭላችንን ሁሉ ያሳየናል ማለት ነው። እንዲሁም ፋን ክለብ አቻችን ሁሉ ማለት ጊፍት ጋለሪያችን ሁሉ እዚህ ጋር ዲስክሪፕሽናችን ቀደም እንጽፈው እዚህ ጋር ነው የሚቀመጥልን። ሶ ይሄን ይመስላል እንደምታዩት። ሌላኛው እዚህ ጋር ፍሬንድ አለ። እዚህ ጋር ደግሞ ኮይን እና ፖይንት አለ። ኮይን የምንለው አለ። ኮይን እዚህ በፕላትፎርም ውስጥ ጊፍት ለመስጠት ምናምን ለሰዎች እንዲሁም ኤክስቼንጅ ለማድረግ የሚጠቅመን ነው። ፖይንት የምንለው የዶላራችን የምንለው ነው። ሁለቱ ዲፈረንስ እንዲሁም ሁለቱ ደግሞ በቀጣይ ቪዲዮ በደንብ ሰራላችሁና አሁን እዚህ ጋር እንደምታዩት ሪዋርድ አለ የሚላል፣ ራንክ የሚላል፣ ስቶር የሚላል፣ ኢንቫይት የሚላል፣ ፋን ክለብስ አለ፣ አውተንቲፊኬሽን የሚላል፣ ኤቲኤች የሚለው እነዚህ እንዳለ ለምሳሌ ሪዋርድ ላይ ነው ገብተን ስናይ መጀመሪያ ላይ እዚህ የተለያዩ ሪዋርድ ፕላትፎርም ከምናገኛቸው ሪዋርዶች ለምሳሌ እዚህ ጋር ኢንቫይት አንድ ሰው ኢንቫይት በማድረግ እስከ 14 ዶላር ማግኘት እንደምንችል ማለት እስከ 14000 እስከ 140000 ፖይንት እንደማለት ነው። 10000 1 ዶላር ስለሆነ ማለት እዚህ ጋር ኢንቫይት አንድ ሰው አድርጋችሁ በሰው አድርጋችሁ ሲሰሩላችሁ ምናምን እዚህ ጋር መጣችሁ ሪሲቭ ትልታላችሁ ማለት ነው። ሶ ይሄ ደግሞ ቪአይፒ ነው። ቪአይፒ ደግሞ ስገዙ ቪአይፒ ስትሆኑ 3500 ምናምን እንደ ቪአይፒያችሁ አይነት ይሰጣችኋል ማለት ነው። እንደ መልሶ ሳይሰጣችሁ እሱ መቀበል ትችላላችሁ። ይሄን ደግሞ ቀደም ያልኳችሁ ማይክ ላይ ስንቀመጥ የሚሰጠን ነው ማለት ነው። ሶ ይሄን ይመስላል ማለት ነው። እንደምታዩት እዚህ ጋር ሰዓት ማየት እንችላለን። አሁን እኔ ቪዲዮ በመሰራበት ወደ 5 ሰዓት አካባቢ ይቀርባል ማለት ማታ 1 ሰዓት ላይ ያበቃል ማለት ነው። ይሄ ጥንቃቄ እዚህ ጋር ሰዓቱ ከማለቁ ማታ 1 ሰዓት ከመሆኑ በፊት መውሰድ አለብን፣ አለዛ ሊቃጠል ስለሚችል ማለት ነው። ሰው ይሄን ይመስላል ማለት ነው። ሪዋርድስ ራንክ ደግሞ የተለያዩ ራንኮችን እዚህ ፕላትፎርም ላይ የተለያዩ ራንኮች አሉ። እነሱን እዚህ የምናገኝም ለምሳሌ እዚህ ሆስቶች ምናምን ላይቭ ዱሬሽናቸው ማለት
ባገኙት ኢንካም መሰረት እዚህ ጋር እንደምታዩት ሪዋርድ አንደኛ ሁለተኛ ባገኙት ኢንካም እዚህ ያስቀምጣችኋል። እዚህ ጋር ሪች አለ ኮይን በሰበሰቡት መጠንም እንደዚሁ ያስቀምጣችኋል ማለት ነው። እዚህ ጋር ጊፍት አለ። ጊፍት የምንለው አለ። በጊፍት በላኪ ቦክስ በማስቀመጣቸው ቤታቸው ኢቨንት ላኪ ቦክስ የምንለው አለ። እነሱን እዚህ በማስቀመጣቸው ብዛት ያስቀምጣችኋል። እንዲሁም እዚህ ሆነር የምንለው አለ። ኦነር የምንለው እዚህ ጋር እንደምታዩት እዚህ ጋር ኦነር የምንለው በእነሱም ባላቸው እንትን በተለያዩ ነገሮችን እንትን ያደርጋል። ለምሳሌ ኮይነር ሻርጅ ባደረጉበት በገዙበት መጠን በሰበሰቡት ኮይን አንፃር በተለያዩ ነገሮች እዚህ ጋር እንትን ያደርጋቸው ራንክ አድርጎ ያስቀምጣቸዋል ማለት ነው። ሩሮቹ ለማንበብ ከፈለጋችሁ የምታዩት የጥያቄ ምልክት መስሏል። በእሷ ነክታችሁ ሩሮቹን እዚህ ማንበብ አለባችሁ። ምን እንደሚያስፈልግ እዚህ ራንክ ውስጥ ለመውጣት የሚሉትን በሰፊ ማንበብ ትችላላችሁ ከፈለጋችሁ እናንተ። ብቻ ይሄ ራንክ ምን የምናይበት ነው ማለት ራንኮችን የምናይበት ነው ማለት ነው። ሰው ይሄን ይመስላል ማለት ነው ራንክ ላይ። ከዛ ስቶር የምንለው አለ። ስቶር የምንለው ደግሞ ስጋር የተለያዩ ማለት ቴምፕሌት እንትኖችን አቫታሮችን ለመጣል ለምሳሌ ለፕሮፋይላችን ነው እንደምታዩት እንደዚህ ለፕሮፋይላችን ነው እንደዚህ አይነት ነገር ለማድረግ ስንፈልግ እዚህ ጋር እንደምታዩት ለ15 ቀን ይላል 50,000 ኮይን እንገዛለን ማለት ነው። ሶ የተለያዩ ነገሮችን እንገዛለን። እዚህ ጋር ደግሞ እንደምታዩት አሁን ፓርቲ ማለት የፓርቲያችን ከኖርማሉ እንትን የምናገኝበት ለምሳሌ እዚህ ጋር እንደምታዩት ከተለመደው የፓርቲ እንትን ገጽታ ወደዚህ አይነት ገጽታ የምናይበት ነው ማለት ነው። ለምሳሌ ይሄን ይመስላል። እሺ ከዛ ራይድስ የተለያዩ መኪናውን ለምሳሌ አንዳንድ ቤቶች ሲገቡ የተለያዩ መኪናዎችን ምናምን ይገባል። ላይክ እንደዚህ አይነት መንገድ ማለት ነው። በእንደዚህ አይነት መንገድ እንትን ይላሉ ማለት ነው። ሶ ይሄን እንደዚህ ጋር ሳላጋዝ ነው እዚህ ጋር መግዛት ትችላላችሁ። ሶ በቃ ስቶር እንደ መካዝን ነው ማለት እንችላለን። የተለያዩ ነገሮችን እዚህ ውስጥ እናገኛለን። ገዝተን እንደዚህ ማድረግ እንችላለን ማለት ነው። ሶ እንደዛ አድርገው ማንኛውም አሁን ይሄን የገዛ ሰው የተለያየ የፈለገው ቤት ሲገባ በእንደዚህ አይነት መንገድ ነው የሚገባው። በቃ ለየት ያቀባብ ነው ማለት ነው። ሶ ይሄን ይመስላል። ራይድስ የሚለው ነው። ዳታ ካርድ አለ እዚህ ጋር ነው የምታዩት። ዳታ ካርድ እንደዚህ ፕሮፋይላችን እንደዚህ ለማድረግ አይነት ነገር ነው የምታዩት። ስንነካከው ይቀያያል። እኔም እስከ 12,000 ምናምን ኮይን መግዛት እንችላለን ማለት ነው። ሌላኛው ደግሞ እዚህ ጋር ሬድ ካርድ ነው። ካርዳችን ነው የምታዩት። እነዚህ ካርዶች አሉ። ከተሰጠን ካርዶች እነዚህን ደግሞ በራሳችን ገዝተን መቀየር እንችላለን ማለት ነው። እነ 700 ዝቀለም 7 ሚሊዮን 7.2 ሚሊዮን 7.2 ሚሊዮን እዚህ ጋር በቃ ነው የምትወጪው 87 አይዲ ነምበር እነዚህን እንትን ማድረግ እንችላለን ማለት ነው ከፈለግን። ሶ ስቶር የምንለው ይሄን ይመስላል በጠቅላላው። እሺ ያው ኢንቫይት ነው። ኢንቫይት ደግሞ ሰዎችን ኢንቫይት የምናደርግበት ነው። ኢንቫይት አድርገን እስከ $14 ማግኘት ይችላል። ሶ $14 የምናገኝበት የራሱ እንትኖች አሉ። ላይቭ ላይ በ7 ቀን ውስጥ ለ7 ቀን ውስጥ 2 ሰዓት እና ከዛ በላይ ሲቀመጡ ለኛ የሚሰጠን ጊፍት አለ። እሱን ማየት እንችላለን። ለምሳሌ አሁን እዚህ ጋር የሆነ የምታዩት እስከ 3 ሰዓት ሲሰሩ 10,000 ፖይንት ሰጠና በ7 ቀን ውስጥ እነገቡና ጀመሩና ማለታችን ነው። 5 ሰዓት ላይ ሰሩ እስከ 10,000 ፖይንት ሰጠና እንዲሁም ለ8 ሰዓት ሰሩ እስከ 10,000 እንዲሁም ለ12 ሰዓት ሰሩ ደግሞ 30,000 ይሰጠናል ማለት ነው። ሶ ይሄን ይመስላል ማለት ነው። አርባት እንዲሁም ደግሞ የመጨረሻዎቹ ደግሞ እንደምታያቸው 50 ማለት ኢንካሙ እስከ $50 ከደረሰ ማለት ነው። በ30 ቀን ውስጥ እስከ $50 ካገኘ እስከ 20,000 ይሰጠናል ማለት ነው። እንዲሁም 100 ከሰራ ደግሞ 20,000 ይሰጠናል። እንዲሁም እስከ 200 ከገባ ደግሞ 30,000 ይሰጠናል ማለት ነው። ይሄ የሪዋርዱን እንትን ኢንክሉድ ያደርጋል። ባይዘው ሰዓቶቹ ግዴታ በአንድ ሰዓት ተቀምጠው ሳይሆን ድምር ለ7 ቀን ውስጥ ተደምረው ነው። ለምሳሌ የመጀመሪያው ቀን 2 ሰዓት ተቀምጠው በነገታው 1 ሰዓት ሲጨምር 3 ሰዓት ሆነ አይደለ? ሶ የዛ ጊዜ 10,000 ይሰጠናል ማለት ነው። እንደዛ አይነት ነገር ነው። ፈልገው ይሄ ነው ኢንቫይት ለማድረግ ኢንቫይት ነው የሚለውን ገብተን እዚህ ጋር ሊንኮች አሉ። ከአራቱ ሊንኮች በፈለግነው በአንዱ ሊንክ ነክተን ሼር የሚለውን ነክተን ኮፒ ሊንክ አድርገን
በምንፈልገው ለምሳሌ ዋትስአፕ ከሆነ ወይም ቀጥታ ዋትስአፕ ከሆነ የምንልከው በዋትስአፕ አድርገን ለምንፈልገው ሰው መላክ እንችላለን ማለት ነው። ሶ እዚህ ጋር ግን በዋትስአፕ ብልኩ አሪፍ ነው። በቴሌግራም ብዙ ጊዜ ባልኩ አሪፍ ነው። በቴሌግራም እየሰራ ብዙ ጊዜ ስለማይሰራ ማለት ነው። ሶ ኢንቫይት ይሄን ይመስላል። እንዲሁም እዚህ ጋር ፋን ክለብ አለ። ፋን ክለብ የምንለው ደግሞ እኛን ከፍሎም ማለት በቶ ኮይን አለ። ያን 100 ኮይን እየከፈሉ ለኛ ነው ያለው ማለት ሜምበርሺፕ የምንለው አይነት ነገር ነው። ፋን ክለብ የምንለው እሱ ነው። ሶ ይሄ ይመስላል ማለት ጆይን ፋን ክለብ። እንዲሁም ጆይን ያደረግነው ከሆነ እንዲሁም ማይ ክለብ ማለት እኛን ፋን ክለብ ያደረጉን ካሉ እዚህ ማየት እንችላለን ማለት ነው። ሶ እዚህ ጋር ኤቲኤች የምንለው ይሄ የፊት አሻራ የምንሰጥበት ፊታንቲኬሽን ስልካችንን ስልክ ቁጥራችን ባይንድ የምናደርግበት ሂደት ነው ማለት ነው። ይሄ ኤቲኤች የምንለው ከዚህ ቪዲዮ ላይ አይተነዋል ማለት ነው። እዚህ ጋር እንደምታዩት ነው ጋርዲያን የምንለው አለ፣ ጋርዲያን አለ፣ ቪአይፒ እነዚህ እንደምታዩዋቸው እንትኖች ፕሪቪሌጆችን ለማግኘት ምን ከፍለው ነው። ለምሳሌ አንድ ወር የሚቆይ ነው እስከ 150 ሺህ ኮይን ይጠይቀናል ማለት ነው። ይሄንን ሲልቨር ከዛ እነዚህ ይከፈቱልናል ማለት ነው። ሰው እነዚህ ደረጃ ያላችሁ ነው። ጋርዲያን ኦፍ ጎልድ አለ፣ ጋርዲያን ኦፍ ሲልቨር ነው የመጀመሪያው 150 ሺህ ከዛ ያለ 300 ሺህ ከዛ የመጨረሻው ነው የምታዩት እስከ 1 ሚሊዮን ለ12 ለአንድ አመት እንደማለት ነው። 12 መንዝ ማለት የሚቆያል ማለት ነው። ሰው እንዲሁም የሚያገኛቸው እንትኖች አሉ ማለት ነው። እና ከፈለግንም ለሰው እንደዚህ ማድረግ እንችላለን፣ መግዛት ይቻላል ማለት ነው። ሶ ይሄን መስራት ቪአይፒ ምን ነው? ቪአይፒ ማለት ነው ሙዚክ ፕላትፎርም ላይ ምንድነው ኮይን እናበደዋለን። ይሄ 95000 ኮይን እንሰጠዋለን። ከዛ እሱ ደግሞ በወር ውስጥ 3500 እያደረገ በየቀኑ ለወራል ይሰጠናል፣ መልሶ ይሰጠናል ማለት ነው። ስለዚህ እንደ ቆ አይነት ነገር ነው ይሄ ቪአይፒ ምን ነው። ከዛ ይሄን ስንገዛ ደግሞ የተለያዩ ጥቅሞች አሉት። ለምሳሌ ለፍሎት ታግ የምንለው አለ ላይክ እንደዚህ ማለት ነው። እንደዚህ አይነት ፍሎቶች ታጎችን እንጠቀም ያደርገናል ማለት እንዲሁም እንደዚህ የፈለግነው ነገር ጽፈን በየሰው ለምሳሌ እንደዚህ ከፈለግኑ ምናምን ኮይን ሰጥ እንደዚህ ማለት እንችላለን ማለት ነው። እና እነዚህ ሁሉ ጥቅሞች ማግኘት እንችላለን። ይሄንንም መጠቀም እንችላለን። ሶ እንደምታዩት እዚህ ጋር ከ22 ጠቅላላ ቪአይፒ 22 ይዟል በውስጡ ፕሪቪሌጆች ከገዝታዎች ከዛ ውስጥ 8ቱን እዚህ ኖርማል ቪአይፒ የምንለው ላይ በ95000 ላይ መጠቀም እንችላለን። እነዚህ የምታዩቸው ማለት ነው። ሶ ቀሪዎቹ ደግሞ እየጨመርን ቪአይፒያችን እየጨመረ ሲሄድ የሚከፈቱ ይሆናል። ለምሳሌ ሱፐር ቪአይፒ ስንሆን እዚህ ጋር ቀድሞ 10 ይገባል። ዳይመንድ ቪአይፒ የሚባል 1 ሚሊዮን እሱም ወደ 20 ይገባል ማለት ነው። የመጨረሻው ሱፐር SVIP የምንለው እሱም እንደምታዩ ለአንድ አመት ነው 12 ሚሊዮን ይፈልገው እነዚህ ሁሉም ይከፈታሉ ማለት ነው። ሶ ይሄን ይመስላል ማለት ነው። ሶ ጋርዲያን ላይ ይመስላል ላይቭ ዳታችን ማየት እንችላለን። እዚህ ጋር ላይቭ ዳታ የምንለው ላይቭ ዳታ አሁን ለምሳሌ ሌቭል 5 ስንገባ ምናምን ኤጀንት ስንሆን የተለያዩ ላይቮችን ስንቀምጥ እያንዳንዱ ላይቭ ዳታችን ቆይታችን ምን ያክል ኮይን እንደሰራ እናገኘ ምናምን ሁሉ እዚህ ጋር ያስቀምጥልናል ማለት ነው። ፒኬም ዳታም አለ እዚህ ጋር ፒኬ የተጫወተው ፒኬም እስካሁን የተጫወተው ያሸነፍነው የተሸነፍነው ሁሉ ነገር እዚህ ጋር ያሳያል ማለት ነው። እዛ እንደምታዩት የፒኬ አይነቶች ፍሬንድ ፒኬ ጋር ከሆነ ቲም ፒኬ ጋር የተጫወተው እሱን ያሳየናል ማለት ነው። አንድ ባንድ ያኛው እዚህ ጋር ባክፓክ የሚላለ እሱ ደግሞ የተለያዩ ቀደም እዛ ጋር ስቶር ላይ ምን ነው የተለያዩ የገዛናቸው እንትኖች ካሉ ማለት እዚህ ጋር ያስቀምጥልናል ማለት ለምሳሌ አቫታር ፍሬም ነው እዛ አንዱንኛ ሰጥቶናል ማለት ነው። አይሰጠን እዚህ ጋር እንደ ሂስቶሪ በቃ ያስቀምጥልን እንደ ስቶር ማለት ነው እንችላለን ማለት ነው። ካልፕ ደግሞ የተለያዩ እንትኖች ሪፖርቶችን ማግኘት ቅሬታዎችን ለማቅረብ ስንፈልግ ምናምን ለምሳሌ እዚህ ጋር ነው ፊታችን መቀየር ስንፈልግ how to become እንዴት ነው ኤጀንት ምን ነው ምናምን የተለያዩ ቅሬታዎችን እንትኖችን ለመስጠት እዚህ ጋር ሄልፕ ሪፖርት እናደርጋለን። እነሱ በ20 ሰዓት ውስጥ ፈጥነው የሚመልሱልን በጣም ፈጣኖች ናቸው። እዚህ ጋር ሄልፕ ላይ ከዛ ማይ ኤጀንሲ የምንለው ይሄ አይዲ ነምበር የምንሞላበት ነው። አይዲ ነምበር ካልሞላ እንደዛ አድርጎ ይመጣልናል። እንደዛ አድርጎ ይመጣልናል ማለት ነው። እኛ ጋር እዚህ ጋር ገብተን ፕሪሲዝኝት አይዲ የሚለውን ገብተን 50 33 42 70
ብለን እንሞላለን ማለት እንደዛ አድርገን ፕሊስ ኢንተር የሚለው ነገር እንደዛ አድርገን እንሞላለን ማለት ነው። ሶ ይሄን ይመስላል። ከዛ እዚህ ጋር ሌቭል አለ። ይሄ ወሳኙ ፓርት ነው። ሌቭል ምን ነው? ይሄ ሌቭል ማለት እንደምታዩት የዌልዚ ሌቭል አለ። ይሄ ዌልዚ ሌቭል ማለት ለምሳሌ አንድ ወንድ ልጅ እዚህ ፕላትፎርም ላይ ላይቭ ለመቀመጥ ወይም ፓርቲ ለመክፈት የራሱን እዚህ ጋር ሌቭል 5 መጥቶ 16000 ኮይን ግዴታ ያስፈልገዋል። 66000 ኮይን ካልሞላ እዚህ ጋር ፓርቲ ወይም ላይቭ ሊቀመጥ አይችልም ማለት ነው። ሶ ይሄን ማወቅ አለብን ማለት ነው። እና እዚህ ጋር ደግሞ ላይቭ ስትሪም ሌቭል የምንለው አለ። ይሄ ላይቭ ስትሪም ሌቭል ደግሞ ምንድነው? እኛ የተቀበልናቸው ማለት ጊፍቶች የተቀበልናቸው ጊፍቶች ብዛት ሌቭላችን ያስቀምጥልናል ማለት ነው። ሶ ይሄን እንደዚህ ይሄን ይመስላል ማለት ነው። እና ይሄ ወሳኝ ሌቭሎች ናቸው ማለት ነው። እስከ 200 አይነት ሌቭል አለ። እነሱም የራሳቸው የሚጠይቁት ኮይን መጠን አለ ማለት ነው። ሶ ይሄን ይመስላል። እንደዚህ ገብታችሁ ማየት ትችላላችሁ ማለት ነው። የለው አባውት ፖፖ ነው ማለት የተለያዩ ዲቴሎች እነ ፒዲኤፍ ነገር ለማንበብ ከፈለጋችሁ ስለ ፖፖ እዚህ ጋር ገብታችሁ ማንበብ ትችላላችሁ ማለት ነው። ሴቲንግ የሚለው አለ። እዚህ ጋር ሴቲንግ ገብታችሁ አካውንት ሴኩሪቲያችሁን ይሄን ሃይ መሆን አለበት። ሴኩሪቲ ፓስወርዳችሁ ምናምን ሃይ እንዲሁ አካውንት ለመጨመር ሲፈልጉ እንደዚህ መጨመር ትችላላችሁ ማለት ነው። ይሄን ይመስላል። እንደጋ ፕሮፋይላችሁን ነቀደሙ እዚህ ጋር ሜዲት ማድረግ ትችላላችሁ ማለት ነው። ሶ ይሄን ይመስላል። ከፈለጋችሁ ፎሎ አስ ማለት የፖፖ ላይ ራሳቸውን ፌስቡክ ላይ ገብታችሁ ፎሎ ማለት ትችላላችሁ ማለት ነው። ሶ ውድ ቤተሰቦች እንደምታዩት አይኮኖቹ ያሉት አይኮኖች ይሄንን ይመስላሉ ማለት ነው። ሶ ዛሬ ቪዲዮ ይሄናችሁ እንደወደዳችሁ ተስፋ አደርጋለሁ። ማንኛውም ጥያቄ ካለ በኮሜንት ሴክሽኑ ላይ አስቀምጡልኝ፣ መመልስላችሁ ነው። እስከዛ ድረስ ሰብስክራይብ ላይክ ማድረግ እንዳይረሳ።